ለኔ ምንም አንድ ሰው ማዳን ከዚች ውጭ ያለው ነገር ግን ህዝብህን ጠቅመህ መሄድ አለብህ። ለህዝብ መሆን አለብህ። ገንዘብህን ለህዝብ መሆን አለብህ። ማካፈል አለብህ። መስጠት አለብህ። እድለኛ መሆን አለብህ። ግን ተንገብግበናል። የት ልናደርሰው? አቤት አቤት አሸባሪው ሞጣ በሰው ገንዘብ ሳለብሶ መጣ። የወርቁ ነው የሱን ኪስ አልነካ። እልም ያለ ምቀኛ ነው ለካ። ለታኩር መኪና አቤት ሞጣ ለአንተ በረኪና አቤት ሞጣ አንዴ ሳታሰርፍ አቤት ሞጣ ጌጥ ማርገጠጣ። ባንዲራ ጉዳይ የማይስማማ ትውልድ ነው ያለው። በታሪኩ ጉዳይ የማይስማማ ኢትዮጵያ የሚል ስም ይዟል፣ ግን በኢትዮጵያ ባንዲራና በኢትዮጵያ ታሪክ ላይ የማይስማማ ትውልድ መጥቷል። ምንድነው የሚባለው? የኋላው ከሌለ የለም የፊቱ ነው አይደል? መንግስታት ያልፋሉ። ብዙ መንግስታት በኢትዮጵያ ታሪክ አልፈዋል። ህዝብና ሀገር ግን ይቀጥላል። ወደድክም ጠላህም ኢትዮጵያ ትቀጥላለች። በማጀትሽ ወተት በጤፍሽ እንጀራ በማር በወለላሽ በጓሮ ሸንኮራን ብድር አለብኝ ልክፈልና ልኩራ ክብርሽ ከፍ ይበል ከሰላምሽ ጋር። እንኳን ደስ አላችሁ። አዶናይ ተፈቷል። እንግዲህ ምንም አላጠፋም፣ እኛን ያጠፋል ብለው ፈተውታል። እንግዲህ የኔ ዱዓ እንግዲህ መቼ ነው ማይሳካ? ስንት ቀን ዱዓ እንዳደረኩላችሁ አይታችኋል። እንኳን ደስ አላችሁ። አዶናይ ተፈቷል ማለት ነው። የገባኝ ከረፈደ ጥፋቴ ቢያሳጣኝም በደሌ እንዳጎደለኝ የአዶናይ ሙዚቃ ለጆሮ ስንጠቃ የአዶናይ ጉሮሮ ቢበጥስም ጆሮ ድምፁ ተቀናብሮ እንዳስቴር አወቀ እንደ ቴዲ አፍሮ ሙዚቃ ለቀቀ ሊያደርገን ደንቆሮ እንደ ጭራ ቀረሽ እንደ አስቴር አወቀ አዶናይ ሙዚቃ ዘፈን ከለቀቀ በዛ ቢስማር ድምፁ ጆሮ ካደረቀ መልሶ ይታሰር በፍርድ ቤት መቅጫ። የኛ ጆሮ ነው ወይ የሱ ማላገጫ? ጆሲና አዶናይ ተጨማለቁብን ይህን ዘፈን ብለው አሁን ለቀቁብን። ይሄ ዘፈን ሳይሆን የጆሮ ካንሰር ነው። ጆሲና አዶናይን በቃ አሁን ማሰር ነው። አይደለም እንዴ ዋሸው እንዴ? አይደለም እንዴ 20/80 ተባባልን። 20/80 20/80 ማለት እኮ 20% ደርሶ 80% ለሚያስተባብረው ማለት ነው። ኧረ እኔ እንደሱ አልመሰለኝም። እንዴ ስታወሩኝ ብዙ ነበራችሁና 20/80 ኮንዶምን የመስሎኝ የተስማማሁት። ታዲያ ሰውን በቁም 80ውን ታወጣላችሁ እንዴ? እየበላችሁ ብሊ ብላችሁ እንግዲህ በቃ አልፈልግም ነው በቃ አትበለኝ። እንደዛ አልዋጣም። ሸም እያሳዛችሁ ማስወጣት ጀምራችኋል። ስለዚህ አልዋጣም። እንካልንፋ ሰላም ጤና ይስጥልኝ። እንደምናደራችሁ እንደምናዋላችሁ ክቡራንና ክቡራት የቢቹላን ኢትዮጵያ ቤተሰቦቻችን እንደምሰነበታችሁ። ፕሮግራማችን በዚህ መንገድ ጀምሯል። አብራችሁን ቆዩ። ቶሎ ቤት ግድግዳው ሰንበሌ ጥበልልኝ እስቲ በእንግሊዘኛ ነው። አዎ ዘፋስት ሃውስ ግድግዳው ፍርስርስ ማህበራዊ ድረገጽ በተለያዩ ፕላትፎርሞች የተለያዩ መረጃዎችን እንሰማለን። አየሩን ቢያዙት አልባሌ ነገሮች ናቸው። ለባህላችን የማይጠቅሙ ለታሪካችን የማይጠቅሙ ያሁን ያለው ጄኔሬሽን ወዴት እየሄደ እንደሆነ የማይገባን። ለምሳሌ ባለፈው እንደምናስታውሰው የአዶናይ መታሰር እና በሱ ዙሪያ ያሉ ጓደኞቹ መታሰር የኛን ህዝብ ሁለት ጎራ ከፍሎ ነበር። አንዳንዱ መታሰር የለበትም ይሄ ልጅ ድሃም ይረዳ ተጽዕኖ ፈጣሪ ብዙ ህልም ያለው ልጅ ነው። ስለዚህ እንደዚህ አይነት ታከሮች ሊደነቁ አይዟችሁ ሊባሉ ይገባል። ልጁ ሲጀመር ቅን ልብ ያለው ልጅ ነው። ካሁን በፊትም የነበረው የሰጠው መረጃ ቢሆን ወጣቱ ትውልድ እንዲማርበት ያለፈ ታሪኩን ነው ያካፈለ እንጂ ሊታሰር አይገባም የሚል አንድ መከራከሪያ ነበር። ሁለተኛው ደግሞ ነው
ሰግጥ ፈምስ ማለት ይሄ ትውልድ እንዳይማር እንዲደድብ ማናቸውም አይነት መንገድ ህግና ስርዓትን በጣሰ ሁኔታ ሰግጦ በየትኛውም ሁኔታ ላይ በቃ መሰገጥ ከባህል መውጣት ከታሪክ መውጣት ከአሰራር መውጣት ሰግጦ ግን የሆነ ቦታ መገኘት ይህን ፕሮሞት የሚያደርግ ነው የሚልም መከራከሪያዎች ሁሉ ቀርበዋል። እናንተም እንደምታስታውሱት የሃይማኖት አባቶችም ሰግጥ ፈምስ ይሄ የብልግና ቃል ነው ከኛ ካደግንበት ማህበረሰብ ባህል ውጭ ስለሆነ ይሄ ተገቢ አይደለም የሚሉ መከራከሪያዎችም ነበሩ። ለማንኛውም ሁለት ጎራ ተከፍሎ ነበር። እንግዲህ አጀንዳው ለምን ሴት እንደተደረገ ባላቅም በዚህ ዙሪያ ላይ እናንተ ምንድን ነበር የነበራችሁ አቋም? አዶናይ ተፈቷል። እንኳን ደስ አላችሁ። አዶናይ ተፈቷል። እንግዲህ ምንም አላጠፋም እኛን ያጠፋን ብለው ፈተውታል። እንግዲህ የኔ ዱዓ እንግዲህ መቼ ነው ማይሳካ? ስንት ቀን ዱዓ ያደረኩላችሁ አይታችኋል። እንኳን ደስ አላችሁ። አዶናይ ተፈቷል ማለት ነው። የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ኢነርጂ ጨምር ለበለ በደሌ እንዳጎደለኝ የአዶናይ ሙዚቃ ለጆሮ ስንጠቃ የአዶናይ ጉሮሮ ቢበጥስም ጆሮ ድምፁ ተቀናብሮ እንዳስቴር አወቀ እንደ ቴዲ አፍሮ ሙዚቃ ለቀቀ ሊያደርገን ደንቆሮ እንደ ጭራ ቀረሽ እንደ አስቴር አወቀ አዶናይ ሙዚቃ ዘፈን ከለቀቀ በዛ ቢስማር ድምፁ ጆሮ ካደረቀ መልሶ ይታሰር በፍርድ ቤት መቅጫ የኛ ጆሮ ነው ወይ የሱ ማላገጫ? ጆሲና አዶናይ ተጨማለቁብን ይህን ዘፈን ብለው አሁን ለቀቁብን። ይህ ዘፈን ሳይሆን የጆሮ ካንሰር ነው። ጆሲና አዶናይም በቃ አሁን ማሰር ነው። አይደለም እንዴ አይደለም እንዴ ዋሸው እንዴ አይደለም እንዴ? ይህንን ቪዲዮ ሼር ኮፒ ሊንክ አድርጉት። የህዝቦችን ጆሮ በቶሎ ታደጉት። እስቲ ያራዳ ልጅ አንተ ምን አረከን? አንተን ስናማርር ባሰር አይጣለን። አይደለም እንዴ አይደለም እንዴ ወይ ጆሮ ግንዴ? የኦርቶዶክስ እምነት ተከታይ የሆነ ሰው ማርያም ሲል አብዛኛው ድጋፍ ሰጥቶታል። ሌላው ደግሞ ሌላ ትርጉም ይሰጠዋልና አብዛኛው ጊዜውን ሰጥተው ሲከራከርበት የነበረ ጉዳይ ነውና ምንድን ያተረፈልን እንደ ኢትዮጵያ? ምንድን ያተረፈልን? በግል ያገኘነው ዕውቀት ምንድነው? እንዲህ አይነት አጀንዳዎች አልባሌ ነገሮች ብዙ ጊዜ ጊዜያችንን እና ልንደርስበት ከሚገባው ሳቤ ውጭ ያደርጉናልና ያው መገለባበጥ ያለ ነው። በነገራችን ላይ ትላንት አዶናይን የደገፈ ሰው ዛሬ ሊቃወመው ይችላል። ዛሬ ደግሞ ዘፈን ሲወጣ አዶናይ ይታሰር የሚልም ደግሞ ሞልተዋልና የሀገራችን ጉዳይ ከባድ ነው። በየትኛውም ሁኔታ ላይ መገለባበጥ ያለ ይመስለኛል። ሼም የሚባልም ነገር የለም። በአንድ ሳምንት ሰው ይገለበጣል። ምናልባት በዛ ውስጥ ለጊዜያዊ ትርፍ ለጊዜያዊ ጥቅም ፍለጋ ነው አናቅም። እና አንዳንዴ ማንን ማመን እንዳለብን ማንን መከተል እንዳለብን ሁሉ አይገባንም። ይሄ ደግሞ የሚያሳየው ነጸብራቅ አለ። የኛ ማህበረሰብ እንደምታውቁት ያሉት ከሚጠፋ የወለዱት ይጥፋ የሚል ማህበረሰብ ህዝብን ያለውና ስለዚህ የተናገርነውን የምንፈጽምበት እንጂ ሿሿ የምንሰራበት መሆን የለበትምና ሿሿ መስራት፣ ማታለል፣ ማጭበርበር፣ ቃል አባይ መሆን የጉብዝና የጀግንነት የብልጠት መንገድ ሆኗል። ይሄ የምናየው ነው። የእግር ኳስ ጨዋታ ላይ የራሱ ህግ አለው። ያንን ህግ አፍርሰህ ብቻ አሸንፍ ከመረብ አገናኝ አሸናፊ ትሆናለህ። ሲጀመር እንደዚህ ከሆነ ህግ ራሱ አስፈላጊ አልነበረም። ህግ ያስፈለገበት ዋና ምክንያት ሰዎች የሚገዙበት መርህ እንዲኖራቸው ነው። ብልጡም የዋሁም ጉልበታሙም ደካማውም ሀብታሙም ድሃውም እኩል የሆነ ስፔስ እንዲኖራቸው በዛ የሚገዙበት ህግ ስላስፈለገ እንጂ የትራፊክ ህግ ለምንድን ያስፈልገው? ሁሉም መንዳት ይችላል አይደል? ቀይ ሲበራ ቆም የተባለው የራሱ ምክንያት ስላለው ነው። በሬን ከፍቼ ለምን ሌባ ገባብኝ ልል አልችልም። እናንተ እንዴት እያያችሁት እንደሆነ አላቅም። በቃ አሁን እኮ ነውር ጌጦ ሆኗል ማለት ሰው የቤቱን ታሪክ ወጥቶ አደባባይ ላይ የሚያወራበት ዘመን ነው ያለው። በሬን ከፍቼ ለምን ሌባ ገባብኝ ልል አልችልም። ትክክል። እኔ ሰውን ሰድቤ እንዴት መልሶ ሰደበኝ ልል አልችልም። ገብቷል? ሁሉ አክሽን ሪአክሽን አለው።
ገብቶሃል አይደል? አንተን ማክበር አለብኝ፣ ወንድም ማክበር አለብኝ። ወንድም ማክበር ማለት አንቱ ምንም ማለት ብቻ አይደለም። የወንድ ደግሞ ራሱን የቻለ አይደንቲቲ ያለው አይደለ? ወንድ መከበር አለበት። መጽሐፍ ቅዱስ ላይ እንደሚያስተምር ሴት ደካማ ነች ነው፣ እሱንም ማወቅ አለብኝ። አንተም ገብቶሃል? ለባሌ ሚስት ነኝ እንጂ የሆነ ቦስ አይደለም። በጣም ጤና ይስጥልን። እንግዲህ እኚህን ግለሰብ ማያውቅ የለም። በከፍተኛ ሁኔታ ተቸግረው ነበረ። እኛም ተረባርበን በቲክቶክ ላይ በተለያዩ አማራጮች አሰባስበንላችኋል። ወደ 5 ሚሊዮን ብር ነው የተሰበሰበላችሁ። እንዴ 5 ሚሊዮን ገባ እንዴ? ሁሉ 5 ሚሊዮን የገባው እኔ እኮ ማቀውም የገባ እጄ ላይ የደረሰ ነገር የለም። እንዴ የሆነ ነገር ብላችሁ አይደል እንዴ ጀመራችሁ? እንዴ ምንም ያየሁት ነገር የለም አይደል እንዴ? ስራውን የጀመርነው እኮ በምን 20/80 አልተባባልንም እንዴ? 20/80 ታዲያ 20/80 ማለት እኮ 20% ለእርሶ 80% ለሚያስተባብረው ማለት እኮ ነው። ኧረ እኔ እንደሱ አልመሰለኝም። እንዴ ስታወሩኝ ብዙ ነበራችሁና 20/80 ኮንዶምን የመስሉኝ ነው ተስማማሁት። እንዴ ታዲያ ሰውን በቁም 80ውን ታወጣላችሁ እንዴ? እናንተ እየበላችሁ ብሊ ብላችሁ እንግዲህ በቃ በቀሌላ ፕሮግራማችንን ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለሆነ እናመሰግናለን። አሁንም ይቀራል። እስኪ አበረታቱን። መቼም ቢሆን ሀገርና ለሕዝብ የሚጠቅም ስራ መስራት ያስፈልጋል። ንግድ ማለት ተደምሮ ተቀንሶ እዚህ ምድር ላይ የምትኖረው 67 ዓመት እዚህ ውጭ ያለው ኑሮ በአጠቃላይ ዘላለማዊ ህይወት ላይ ነው። ስለዚህ እኔ የተረዳሁት ነገር እኔ በማልፍበት ሰዓት እዚህ የሚቀር ነገር የሚጠነባ የሚሸት የሚከረፋ እንጂ ለኔ ምንም አይደለም። ለኔ ምንም አንድ ሰው ማዳን ለኔ ምንም ከተፈቀደልኝ ውጭ በ100 ብር ቃምጥቼ 300 ብር ምሸጥ ከሆነ ባላወቀ ህብረተሰብ ላይ እኔ ልበለጽግ እችላለሁ። አይምሮዬ ግን አይበለጽግ። እኔ ላተርፍ የምችለው 10 ነው። ከዚች ውጭ ያለው ነገር ግን ህዝብህን ጠቅመህ መሄድ አለብህ። ለህዝብ መሆን አለብህ። ገንዘብህን ለህዝብ መሆን አለብህ። ማካፈል አለብህ። መስጠት አለብህ። እድለኛ መሆን አለብህ። ግን ተንገብግበናል። የት ልናደርሰው? የት ታደርሰዋለህ? ስለዚህ ያገኘውን ነገር ለወጣቱ፣ ያገኘውን ነገር ላንተ በታች፣ ያገኘውን ነገር ለህዝብ ለሚጠቅም ነገር ላይ አውለው። ላንተ መኖሪያ እንደነገርኩ አንድ እንጀራ እንኳን አትበላም። አሁን ጊዜ ሆነ ነው የምትሄደውና የኔ እንትን አንደኛ ትርፉ ተመጣጣኝ መሆን አለበት። ሁለተኛ ያገኘው ገንዘብ ደግሞ ማካፈል መቻል አለበት። በቃ ማካፈል ነው። ለምን ይዘው አትሄድም? ስትሄድ የጋብቻ ቀለበት እንኳን ብትኖር እንደዚህ አርገው ፈተው ቁጭ አድርገው ባዶህን አድርገው ነው የሚሄዱ። እያንዳንዷ ነገር ዛሬ የምናስተላልፈው መልእክት ለነገ ታሪክ ነው። ነገ የምንወቀስበት፣ የምናፍርበት ወይ ደግሞ የምንከበርበት ሁኔታ ይፈጥራል። ስለዚህ በተቻለ መጠን እብደት አያለው። ብዙ ቲክታከሮች ልብሳቸውን አላወለቁም እንጂ እብዶች አሉ። ምንም እንዲህ ብትጨምቀው ምንም ነገር ማታገኝ አኩር የሚሉትን ደግሞ ሚውት አርጓቸው በሙሉ እነዚህ ማለት ነው። ሁለት እግር ይሄ ስደተኛ ቅላንተልታ ወሎዬ ማየት አልፈልግም። ካት አቤት አቤት አሸባሪው ሞጣ በሰው ገንዘብ ሳለብሶ መጣ። የወርቁ ነው የሱን ኪስ አልነካ። እልም ያለ ምቀኛ ነው ለካ። ለታኩር መኪና አቤት ሞጣ ለአንተ በረኪና አቤት ሞጣ አንዴ ሳታሰርፍ አቤት ሞጣ ጌጥም አርገጠጣ። አቤት አቤት አሸባሪ ሞጣ በሰው ገንዘብ ሳለብሶ መጣ። የወርቁ ነው የሱን ኪስ አልነካ። እልም ያለ ምቀኛ ነው ለካ። ብዙ ተከታዮች አሏቸው እና አንዳንዴ እንደ ሀገር ያሳስባል። እውነት ቁም ነገር ለመናገር በባንዲራ ጉዳይ የማይስማማ ትውልድ ነው ያለው። በታሪኩ ጉዳይ የማይስማማ ኢትዮጵያ የሚል ስም ይዟል፣ ግን በኢትዮጵያ ባንዲራና በኢትዮጵያ ታሪክ ላይ የማይስማማ ትውልድ መጥቷል። አጉል እልህ፣ አጉል ፉክክር በዚህ ትውልድ ተገቢ አይደለም። ምንድን ነው የሚባለው? የኋላው ከሌለ የለም የፊቱ ነው አይደል? ዛሬ ለምንሰራት ስራ ነገ በታሪክ ፊት ተጠያቂ እንሆናለን ወይ በታሪክ ፊት እንሞገሳለን፣ እንመሰገናለን። እና እሱን ባንረሳ ጥሩ ነው። መንግስታት ያልፋሉ። ብዙ መንግስታት በኢትዮጵያ ታሪክ አልፈዋል። ህዝብና ሀገር ግን ይቀጥላል። በዚህ ሁኔታ ላይ በተለይ የሀገርን ታሪክ የመጣንበትን መንገድ ልክ አሳንሰን የምናይ ሰዎች ወይም አላስፈላጊ በጥላቻ ተኮትኩተን ያደግን ሰዎች አሁን የሚያስፈልገው ለኢትዮጵያ ሰላም መጸለይ፣
ለህዝቦች አንድነት መስራት እንጂ አላስፈላጊ መናቆር ለኛ አይገባም። ወደድክም ጠላህም ኢትዮጵያ ትቀጥላለች። ትላንትም በልጆቿ መስዋዕትነት እንኳን እርስ በርስ የምንተራመሰው ቀርቶ ሀያላን ሀገራት አፍሪካን ኢትዮጵያን ሲወሩ የነበረው የአርበኝነት መንፈስ ይሄ በታሪክ ፊት ተመዝግቦ ይገኛል። የሆነን ህዝብ ለመጉዳት ወይም ደግሞ የሆነን ማህበረሰብ ለማጥቃት ሲባል የምንጠቀመው አንዳንድ በተለይ ሀገርን ይወክላል የሚባል ተቋም ውስጥ ያለን ሰዎች የዛን ተቋም ጥያቄ ምልክት ውስጥ የሚያስገባ እዛ ተቋም ውስጥ በምን መንገድ እየተገነቡ እንደሆነ ሁሉ ራሳችን እስክንፈትሽ ድረስ ይከብዳልና ጥንቃቄ ማድረግ ያስፈልጋል። አንድ ተራ ግለሰብ ወጥቶ የራሱን ኦፒኒየን ማስተላለፍ ይችል ይሆናል። በነገራችን ላይ የራሱ ሄድ ስፒች ዝም ብለን ብዙ ቲክቶከሮች አሉ በህግ መጠየቅ ያለባቸው የጥላቻ ንግግር የሚነዙ አሉ። ከባህላችን ያፈነገጠ የማይመጥን አስነዋሪ ድርጊቶችን የሚፈጽሙ አሉ። አንተ የዘንድሮ ባንከሮች ሞናችሁ ነው። አንተ ሞና ነው ደፍተር አውጣ ምናምን ያላችሁ ሸም የምታስዙኝ አንተ ሳልፈሳገድም አልዋጣም። በቃ ማውጣት አልፈልግም። ባንኩን ሸም አስዘው ወጣውልህ ዋላ ደግሞ ደፍተሩ አውጣ ምናምን ኢቴሙን አውጣው ምናምን ወበለ ፓኪንግ አስጀምር ምናምን አልፈልግም። በቃ አትበለኝ እንደዛ አልዋጣም። ሸም እያሳዛችሁ ማስወጣት ጀምራችኋል። ስለዚህ አልዋጣም። እንካ ልንፋ የመስከር አካሌ ጉያሽ ያደረጀው የእናትነት ጣዕምሽ ውለታ ሲያበጀው በማጀትሽ ወተት በጤፍሽ እንጀራ በማር በወለላሽ በጓሮ ሸንኮራን ብድር አለብኝ ልክፈልና ልኩራ ክብርሽ ከፍ ይበል ከሰላምሽ ጋራ ወለደ መድረሽ ያሳደገኝ ወዘሬ